ትናንት በተነጋገርነው መሰረት ዛሬ ቪዲዮ ይዤ መጥቻለሁ። ዛሬ የምንመለከተው ስለ ሾተ ላይ ይሆናል። ሾተ ላይ ምንድን ነው ወይም አርኤች አይሶ ኢሙናይዜሽን የሚለውን የምንመለከት ይሆናል። ከዛ በፊት ግን ስለዚህ ከማውራታችን በፊት የደም አይነቶች ወይም የደም ግሩፕ የሚባሉት ምን ምን ናቸው የሚሉትን ነገሮች እነሱን ለማብራራት እሞክራለሁኝ። እዚህ ስዕል ላይ እንደምትመለከቱት ለምሳሌ እዚህ ጋር ይሄ አሁን የምስለው ነገር ቀዩ ፓርት ቀይ የደም ሴል ነው ብለን ብናስብ ይህ ቀይ የደም ሴል እላው ላይ ባሉት ነገሮች ኤ ቢ እና ኦ ብለን እንከፍላቸዋለን። ኤ ፖዘቲቭ ቢ ፖዘቲቭ የሚባል ነገር አለ። ለምሳሌ ይሄ ኤ የሚለውን ብለድ ግሩፕ ኤ የሚባሉት ኤ የሚባል አንቲጂን ያላቸው ናቸው። ቢ የደም ግሩፕ የሚባሉት ደግሞ ቀይ የደም ሴላቸው ላይ ቢ የሚባል አንቲጂን ወይም ፕሮቲን ያላቸው ናቸው። ፖዘቲቭ እና ኔጌቲቭ የምንለው ደግሞ ዲ አንቲጂን ወይም አርኤች ፋክተር የሚባል አለ። እሱ ያላቸው ፖዘቲቭ የደም አይነት አላቸው፣ እሱ የሌላቸው ደግሞ ኔጌቲቭ የደም አይነት አላቸው ማለት ነው። በምሳሌ እንመለከት። ለምሳሌ ይህ ቀይ የደም ሴል አሁን እየተሰራ ያለው የቀይ የደም ሴል እላው ላይ አንደኛ ቢጫ ነገር አለው ወይም ኤ አንቲጂን አለው፣ ሌላ ደግሞ ጥቁር ነገር ዲ አንቲጂን አለው። ስለዚህ ኤ አንቲጂን በመኖሩ የደም አይነቱ ኤ ነው። ዲ አንቲጂን በመኖሩ ደግሞ ፖዘቲቭ ነው። ስለዚህ ኤ ፖዘቲቭ የሚባል የደም አይነት ያላቸው የዚህ አይነት ሰዎች ናቸው ማለት ነው። ሌላኛው ደግሞ ከስር ስትመለከቱት ኤ ማይነስ ወይም ኤ ኔጌቲቭ የሚባለው ደግሞ ኤ የሚባል አንቲጂን አለው ነገር ግን ዲ የለውም። ስለዚህ ኤ ኔጌቲቭ ነው እንላለን። ስለዚህ ፖዘቲቭ ኔጌቲቭ ለማለት ዲ የሚባለውን አንቲጂን ነው የምናየው ማለት ነው። ቢንም ስንመለከት ጥቁሩና ቢ አንቲጂን ያለበት፣ ዲ አንቲጂን እና ቢ አንቲጂን ያለበት ቢ ፖዘቲቭ ነው። ቢ አንቲጂን ብቻ ያለው ቢ ኔጌቲቭ ነው ማለት ነው። አንቲጂን ሌላ ነገር አይደለም፣ ፕሮቲን ነው። እዚህ ስትመለከቱ ደግሞ ይሄኛው ኤም አንቲጂን አለው፣ ቢም አንቲጂን አለው፣ ዲም አንቲጂን አለው። ሶስቱም ሲኖረው ኤቢ ፖዘቲቭ ይባላል። ኤ አንቲጂን እና ቢ አንቲጂን ኖሮት ነገር ግን ዲ አንቲጂን ከሌለው ኤቢ ኔጌቲቭ እንለዋለን ማለት ነው። ስለዚህ ፖዘቲቭ ኔጌቲቭ ለማለት ዲ አንቲጂን አላቸው ወይስ የላቸውም በሚባል የሚገለጽ ሲሆን ኤቢ ደግሞ ወይም ኦ የሚባለው ግን በኤ አንቲጂን እና በቢ አንቲጂን አማካኝነት ነው። ይህን ተመልከቱ። ይህን ኦ ፖዘቲቭ ማለት ዲ አንቲጂን አለው ነገር ግን ኤ አንቲጂን የለውም፣ ቢ አንቲጂን የለውም። ኦ ኔጌቲቭ የምንለው ግን ኤ አንቲጂንም የለው፣ ቢ አንቲጂንም የለው፣ ዲ አንቲጂንም የለው ማለት ነው። ስለዚህ ኦ ኔጌቲቭ እንለዋለን። አንቲጂን ወይም የደም አይነቶችን አየን። አሁን የምንመለከተው ደግሞ አንቲቦዲ ይባላል። አንቲቦዲ ማለት አንቲጂኖችን የሚያጠቃ የኢሚዩን ሲስተማችን የሚያመርተው ኢሚኖግሎቢን ነው። ስለዚህ አንቲቦዲ ማለት የአንቲጂን ጠላት ነው። ቀይ ደም ሴሎቻችን ኤ አንቲጂን ሊኖራቸው ይችላል፣ ቢ አንቲጂን ሊኖራቸው ይችላል፣ ዲ አንቲጂን ሊኖራቸው ይችላል። እነዚህን አንቲጂኖችን የሚያጠቃ ደግሞ አንቲቦዲ ይባላል ማለት ነው። እንመልከት። ለምሳሌ እነዚህ ኤ ቢ ዲ የሚባሉት አንቲጂኖች ኖርማሊ እንዴት ነው የሚሉት? በተፈጥሮ ቀይ የደም ሴሎቻችን ጋር ያሉ ነገሮች ሲሆኑ እነዚህን የሚያጠቁት አንቲቦዲዎች ግን የሚፈጠሩት ልጁ በተወለደ ከ4 እስከ 6 ወር በኋላ ነው። ለምንድን ነው እንደዛ የሚፈጠረው? ልጁ ከተወለደ ከ4 ወር በኋላ አንጀት ውስጥ ባክቴሪያ ይፈጠራል። ያ ባክቴሪያ በውስጡ ኤ አንቲጂን እና ቢ አንቲጂን የመሳሰሉ ፕሮቲኖች አሉት ባክቴሪያው። ያንን ባክቴሪያ ለመግደል የኛ በሽታ የሚከላከለው ነጭ የደም ሴላችን አንቲቦዲ ያመርታል። አንታይ ኤ እና አንታይ ቢ የሚባሉ ኢሚኖግሎቢኖችን ወይም አንቲቦዲዎችን ያመርታል ማለት ነው። አንታይ ዲ የሚባለው ወይም ዲን የሚባለውን አንቲጂን የሚያጠቃው ግን እሱ ከባክቴሪያ ጋር አይገናኝም። እሱን ለብቻ እንመለከታለን። እነዚህ አንድ ልጅ ከተወለደ ከ4 ወር በኋላ አንታይ ኤ እና አንታይ ቢ የሚባል አንቲጂን ኤ እና አንቲጂን ቢን የሚያጠቃ አንቲቦዲ በሰውነት ውስጥ ሊኖር ይችላል ማለት ነው። ነገር ግን ልብ ማለት ያለብን ነገር ምንድን ነው? ልብ ማለት ያለብን ነገር አንድ ሰው የደም አይነቱ ኤ ከሆነ ለምሳሌ ኤ ከሆነ በውስጡ አንታይ ኤ ወይም አንቲቦዲ ኤ ሊኖረው አይገባም። ምክንያቱም ሁለቱ ስለሚጣሉ ማለት ነው። ስለዚህ የደም አይነቱ ኤ የሆነ ሰው አንታይ ቢ ነው ያለው። የደም አይነቱ ቢ የሆነ ሰው ደግሞ ምንድን ነው ያለው በውስጡ? የደም አይነቱ ቢ የሆነ ሰው በውስጡ ያለው አንታይ ኤ ነው ያለው። ሌላው የደም አይነቱ ደግሞ ኤ ቢ የሆነ ሰው የደም አይነቱ ኤ ቢ የሆነ ሰው በውስጡ አንታይ ኤም የለውም፣ አንታይ ቢም የለውም። ምክንያቱም ከተገናኙ ይጣላሉ። የደም አይነቱ ኦ የሆነ ሰው ግን በውስጡ ምን አለው? አንታይ ኤ አለው፣ አንታይ ቢ አለው። ስለዚህ በውስጡ አንታይ ኤ ያለው ሰው ደም መስጠት ቢጠበቅብን ኤ መስጠት የለብንም። አንታይ ቢ ያለበት ሰው ደግሞ ቢ የሚባል የደም አይነት መሰጠት የለበትም ማለት ነው። ስለዚህ ደም ከአንዱ ወደ አንዱ ሲተላለፍ እነዚህ ነገሮች ትኩረት ማድረግ ያስፈልጋል ማለት ነው። አንቲቦዲዎችን እና አንቲጂኖችን አየን። እነዚህ አንቲቦዲዎች ወይም አንታይ ኤ እና አንታይ ቢ ያልናቸው አንቲቦዲዎች ሁለት አይነት አንቲቦዲዎች ናቸው።
ኢሚኖግሎቢን ኤም እና ኢሚኖግሎቢን ጂ የሚባሉ አሉ። ኢሚኖግሎቢን ኤም ለምሳሌ አንድ ሰው የደም ግሩፕ ኤ ከሆነ አንታይ ቢ አለው ብለናል። አንታይ ቢው ምንድነው? ኢሚኖግሎቢን ኤም ነው። የደም አይነቱ ቢ የሆነ ሰው ደግሞ አንታይ ኤ አለው። ያ አንታይ ኤ ይሄም ኢሚኖግሎቢን ኤም ነው። የደም አይነቱ ኦ የሆነ ሰው ግን በውስጡ አንታይ ኤም አለው አንታይ ቢም አለው ብለናል አይደለ? እዚህ ጋር ለየት የሚል ነገር አለው። የደም አይነቱ ኦ የሆነ ሰው ኢሚኖግሎቢን ጂም ኢሚኖግሎቢን ኤምም የሚባሉ ሁለት አይነት አንቲቦዲዎች ናቸው ያሉት። ሶ ይሄ ነገር በጣም ትኩረት ያስፈልገዋል። የደም አይነቱ ኦ የሆነ ሰው በውስጡ ያለው አንቲቦዲ ኢሚኖግሎቢን ጂ ሊሆን ይችላል ወይም ኢሚኖግሎቢን ኤም ሊሆን ይችላል። ኢሚኖግሎቢን ኤም እና ጂ መሆኑ ልዩነቱ ምን መሰላችሁ? ኢሚኖግሎቢን ኤም ከሆነ ትልቅ ነው። ኢሚኖግሎቢን ጂ ደግሞ ትንሽ ነው። ትንሽ የሆነ ኢሚኖግሎቢን እናት በምታረግዝበት ጊዜ ፕላሴንታን ወይም እንግዲህ ልጁን አቋርጦ ወደ ልጁ ሊሄድ ይችላል። ወደ ልጁ ከሄደ በኋላ ልጁ ላይ ያሉትን አንቲጅኖች ሊጣላ ይችላል። ለምሳሌ የእናይቱ የደም አይነት ኦ ቢሆን በውስጧ ኢሚኖግሎቢን ምን አላት? ጂ አላት። የልጁ ደም ደግሞ ኤ ቢሆን ወይም ቢ ቢሆን ያ ኢሚኖግሎቢንን ወይም አንቲቦዲ ወደ ልጁ ሂዶ ልጁን አታክ ሊያደርግ የልጁን ቀይ ደም ሴል አታክ ሊያደርግ ይችላል ማለት ነው። ሶ ይሄን ጨረስ። ሌላው ስለ አርኤች ነው። አርኤች ፖዚቲቭ እና አርኤች